ግጥምና ስድ ጽሁፍ። ግጥምና ስድ ጽሁፍ እጅግ የተለያዩ ነገሮች ናቸው። ሁለቱም የየራሳቸው የሆነ የአጻጻፍ ያቀማመጥ ሕግ አላቸው። ሁለቱም የየራሳቸው የሆነ የቅርጽ ልዩነት ይኖራቸዋል። ሁለቱም የራሳቸው የሆነ የአጻጻፍ ስልት አላቸው። በዚህ መሰረት ግጥም እንደ አንባቢው እንደየጸሐፊው የተለያየ ዜማ ቢሰጣቸውም ሁል ጊዜ ሲነበብ በዜማ ነው። ስለዚህ ግጥም ንባበ ዜማ ነው። ማንኛውንም ቃላት እየተጠቀመ ጊዜ በማጥፋት አድማጭን የሚያሰለች አይደለም። ግጥም ሲገነባ ወይም ደግሞ ሲጻፍ ተመጥኖ ምጥን በሆነ መልኩ ነው መሆን ያለበት። ሀሳብን አሳጥሮ የመግለጽ ባህሪ ያለው ሲሆን ግልጽ ሆኖ የመውጣት ነገር ግን አይታይበትም። በሰምና ወርቅ ስም ሰዎች የሚነገራቸውን ወይም ደግሞ የሚተላለፍላቸውን ነገር እንዲያሰላስሉ ምንድን ነው ምን ማለት ፈልጎ ነው ብለው ከግጥሙ ይዘት ጋር አብረው ተከትለው ራሳቸው መልሱን እንዲያገኙት ያደርጋል። ይሄ ደግሞ ግጥሙን ተቀባይነት ወይም ደግሞ ተጨባጭነት እንዲኖረው ያደርገዋል። ስድ ጽሁፍ ከግጥም በተቃራኒ ስድ ጽሁፍ ስለሚጽፈው ነገር ስለሚያትተው ነገር ግዴታ ግልጽ ሆኖ እንዲወጣ ይቸገራል። በዚህ በጣም እየሰፋ ነገሮችን ሲያብራራ ይቆያል። እንደ ጽሁፉ ብዛት ቃላትን እያሰፋ ሲጠቀም ለቃላት ብክነት እጅ ይሰጣል። ግን ደግሞ ግጥምና ስድ ጽሁፍ በጋራ የሚጠቀማቸው ነገሮች አሉ። ለምሳሌ ስርዓተ ነጥቦች፣ እነ ቃል አጋኖ፣ እነ ድርብ ሰረዝ፣ እነ ነጠላ ሰረዝ። ሌላው ቃላትን፣ ፊደላትን ጸሐፊውን በህብረት ሊጠቀሙ ይችላሉ። ግጥም ውስጥ ቃላቶች አሉ፣ ስድ ጽሁፍ ውስጥም ቃላቶች እናገኛቸዋለን። ስርዓተ ነጥቦች ሁለቱም ቦታ እንደየአስፈላጊነታቸው እናገኛቸዋለን። ስለዚህ የግጥምና የስድ ጽሁፍ ልዩነትና አንድነት የተወሰነ ያህል አይተናል። ፊደላትንም ራሱን ጸሐፊው ነው ግጥምና ስድ ጽሁፍ በህብረት ሆኖ ይጠቀሙታል። እናም ሁለቱም በጋራ ስለሚጠቀሙት ነገር በግልጽ የምናውቀው ነገር ነው። የግጥም ባህሪያት መምህራን እንደየብያኔያቸው ሁሉ ከተለያየ አቅጣጫ ስለሚመለከቱት አንዳንዶች በሚያቀርቧቸው የማጠቃለል ሁኔታ ሲታይባቸው፣ ሌሎች ደግሞ እያንዳንዱን የመዘርዘር ባህሪ ይታይባቸዋል። በዚህ ምክንያት የመስኩ ባለሙያዎች እንዳረዳዳቸው ነው የግጥምን ባህሪያት የሚያስቀምጡት። ይህም ሆኖ ግን ሁሉም የሚሰጡት ነገር አንድ አይነት ወይም ደግሞ ከህብረቱ ያልወጣ ነገር ነው። አንደኛው በንዑስነት የሚያነሳውን ሀሳብ ሌላኛው ደግሞ እንደ አብይነት አንስቶት እናያለን። አንዱ በቀጥታ የሚያየውን ሌላኛው ደግሞ በተዘዋዋሪ ይመለከተዋል። ይህም ሆኖ ግን ሁነኛ የተባለ የግጥም ባህሪያቶች አሉ። ለዛሬ እዚሁ ጋር እናብቃ። ቻናላችንን ሰብስክራይብ ያደረጋችሁ በሚቀጥለው ከክፍል 4 ጋር እንገናኝ። ቸር ያቆየን።